አርቲስት ነኝ እኮ ዘማን ጥጌ ጋር ይዤ ቁጭ ብዬ መብላት ይችላል የፈለገ ደግሞ ቢመጣ ለማጭበርበር ቀላል ነው ለኔ ግን መጀመሪያ ያሰብኩበት ሐሳብ ሌላ ነበር ፊልምን ማንሳት ዛሬ አንተ አጠገብ እነዚህ ደስ የሚሉ ሰዎች አጠገብ እነዚህ ባለሙያዎች አጠገብ ቁጭ ያልኩት ፊልም በሰጠኝ ሞገስ ነው ዝም ብዬ መተው አልፈለኩም ያ ነበር የመጀመሪያ ፓሽኔ መጨረስ ከብዶኝ ነው እስከዛሬም የቆየሁት ማለት ነው አንዴ በጣም ቀጥታ መናገር የምፈልገው ነገር አለ 1 ሚሊዮን 120 ሚሊዮን ህዝብ ጠየቅኩኝ 2300 ሰው 3 ሚሊዮን 400 ሺህ ብር አዋጣ ቀሪውን እኔ መኪናዬን ሸጬ የሰው ዛፍ ትልቅ ሰው ለበቀና የማነ የካፒታል ሆቴል ባለቤት እና አንድ ብሩክ አትላንታ ቀሪውን እኛ ሞላ ነው በጣም አመሰግናለሁ 3 ሚሊዮን ምናምንም በዚህ ሰዓት ማግኘት በጣም ትልቅ ነገር ነው እልህ ስለያዘኝ መጨረስ ስላለብኝ 3 አመት ሙሉ በእግሬ ነው ሄጄ የሰራሁት ይሄንን ገብቷል ማለት ምን ያህል ስቃይ እንዳያው አው ግን በቃ ሆነ አይገርምም ሆኖለታል ለምን